ሰላም ሰላም እንዴት ናችሁ? ውድ የዩቲዩብ ሰዎች ይህ መላኩ ንጉስ ዩቲዩብ ነው። ያው እንደተለመደው ዛሬ እገዛችሁ ያስፈልገናል። ይቺ ልጅ በጣም መታገዝ ያለባት ናትና እዚህ ወላጅ አባቷ አሉ እናቷም አለችና እስኪ ሚሉት ነገር ካለ በእውነት ወደዛ እንሄዳለን። ሰላም ነው ፋዘር እንደምን ነው? ምናልባት ልጅቷ ታማ ነው ያየነው ብዙ በጣም ተጎድታለችና እስኪ ያለው ነገር ያናግሩን። አዎ እንግዲህ ዛህራ መሐመድ ነው የምትባለው። ይቺ ልጅ ስትወለድ እንደ ሁለት ጭንቅላት እዛ ተፈጠረኝ። መቀሌ ተላክነ። መቀሌ አንደኛውን ቆረጡት። አንድ ወር ከታከመች በኋላ አዲስ አበባ ወሰዷት። ራሷ ያብጣላሉ። አዲስ አበባ ለመሳቃ አልነበረም። በሰባት ወሯ ራሷ አበጣ፣ አይኗ ተዋጠ። ከዚያ በኋላ ሲስተር ወስዳት አዲስ አበባ ጃልሜዳ ላከችን። እነሱ ወደ ኮሪያ ላኩነ። ኮሪያ ሆስፒታል በስሪንጋ በራሷ አስገብተው ያበጠው ነብጠት ሲቀዱት 1 ሊትር ተቀዳች። ለ4 ወር በተከታታይነት አዲስ አበባ የተመላለሰን ሕክምናዋን አደረገች። በ7 ዓመት ትቆማለች አሉ። አሁን 11 ዓመት ሆኗል። መሬት አትነሳም። እኛ ደግሞ እሷን ለማዳን ያልጣልነው ጥረት የለንም። ከፍተኛ ጥረት በየአገሩ በየቦታው ተዋድቀናል። ግን እኛ ሰው የለንም፣ ሰው አናውቅም። የገጠር ሰዎች ገበሮች ነን። አዲስ አበባ እስልምና ጉዳይ ብንሄድም ለሚመለከተው ብለውና አሰናበቱን። ገንዘብ ከየት እናምጣ? ይችሊ መሬት አትነሳ፣ ሽንት ሰገራ አትቆጣጠርም። አሁን እንደምታዩት ነው። ሰውነቷ አብጦ ወደ 50 ኪሎ ደርሳለች። ጡቷም እንደምታዩት ልጃገረድ የበለጠ ሆኗል። ጓደኞቿ ውሃ ይቀዳሉ፣ እንጨት ይሰብራሉ። በ11 ዓመቷ ለጮኝነት የደረሰልኝ እቺ ወንበር ተቀምጣ ጧት የተነሳ እስከ ማታ ድረስ ያው ስትተኛ ነው እንጂ በዚህ ነው ያለችው። እኛ ወዴት እንደምንገራ ገባና አቅም በላይ ሆነብን። አጋጣሚ ግን መላኩ ንጉስን አግኝተን ስናለቅስበት ለዚህ ጉዳይ አግዛችኋለሁ ብሎ ያው በዚህ ቀረጻ ላይ አድርጎልናል። እና ውድ የኢትዮጵያ ሕዝቦች ሆይ በተሻላችሁ የልጆች አባት የሆናችሁ ወላጆች የሆናችሁ ብታግዟትና ይችን ሕፃን ላይ ብታደጉልን ብትደርሱልን እያለን ከሰው ፊት እባካችሁ እርዱን አንልም። ካለን ራሳችን እናሳከማት ነበር። እንኳን ለማሳከም እኛ ቤታችን ባዶ ነው፣ ምንም ነገር የለንም። ፈጣሪ ያውቅብናል። ስለዚህ በተሻላችሁ ውድ የኢትዮጵያ ሕዝብ ሆይ ለቅሷችንና ሮሯችን ወደ እናንተ ነው የምንቆመው። በተሻላችሁ መጠን ብታግዙን ይችሊ ወላጅ ናችሁና የሊ ፍቅር ታውቁታላችሁና ወላጅ ሆናችሁ እባካችሁ ብታደኑልኝ ይችሊ ከናንተ ማጸናለሁኝ። አማራጭ የሌለው ነው። አማራጭ ካለኝ ከሰው ፊት ቆሜ ይሄን አቤቱታ ሁሉ አላቀርብም። ምንም ነገር የለኝም። ሕፃናት ልጆች ይዤ እማበላቸውም ራሱ ከቤት የለኝም። ፈጣሪ ያውቅብኛል፣ ጎረቤትም ያውቅብኛል። ስለዚህ እኛ ጦማዳሮች ነን እና ይችሊ እንግዲህ እንደምታዩት ይኸው በዚህ ወንበር ላይ ቆራኛ ሆና ዘላለም ቁማት ለጮኝነት የደረሰች ልጅ እኛ አማራጭ ማማጣታችን እባካችሁ የሕፃናት አባቶች ብትደርሱልን ወደ እናንተ እንማጸናለን እና በተሻለ ብታግዙን ለቅሷችን ወደ እናንተ ነው። መሐመድ በሽር ሙሳ ነው የሚለው ስሜ 1053980688 1053980688 የኢትዮጵያ ንግድ ባንክ እና ከዚህ በተረፈ እንግዲህ የእናንተው ውዴታና የእናንተው እዝነት ነው የምጠብቀው። እኔ አማራጭ የሌለኝ በመሆኑ እግር የለኝም። በገበሬ ማህበር ኑሮ ነው የምኖረው እና አዲስ አበባ ራሱም ኢትዮጵያ እስልምና ጉዳይ ደብዳቤ ጽፈው ቢሰጡኝም ለማን እንደምናገር ለማን ኸይረኛ ማን እንደሆነ አላውቅም። እኔ ከየት ወዴት እንደምሄድ ግራ ገብቶኝ ጨለማ ውስጥ ነው ያለሁት እና በዚህ እድሜ የ70 ዓመት ሰው ነኝ። እንደፈለኩኝ አልሮጥም፣ አልንቀሳቀስም። ጉልበት አልቋል፣ ንብረት አልቋል። በአሁኑ ሰዓት ባዶ እጄን ነው ያለሁት እና ያለኝ ችግር ለእናንተ ለማቅረብ ግዴታ ተገድጃለሁኝ። እሺ ውድ የዩቲዩብ ቤተሰቦች በእውነት እንደሰማችሁ በጣም ከባድ ነው። ይችሊ መዳን አለባት። ገና ተስፋ ያላት ልጅ ናትና ይኸው አባቷ በጣም እየጮኸ ነው። እናቲቱም በጣም ተቸግራ ነው ያለችው። እንደተለመደው ትብብራችሁ አይል እንላለን። እስኪ ልድገመውና የኢትዮጵያ ንግድ ባንክ ነው የምታገዙት 1053 98 06 08 8 ነው። በመሐመድ በሽር ብላችሁ አባታችን ልጃችን እንድታገዙት በፈጣሪ ስም እንጠይቃለን። እስኪ ምናልባት መናገር ያለባት ነገር እህታችን ትኖራለች እናቷ፣ ወደዛ እንሄዳለን። እስኪ ያለው ነገር ምናልባት ትድንሆ ነገር ጾይና ቆልዓ ብጣዕሚ ሓምዋ ነው ትብል ነው። ስለዚህ ቆልዓ ትሕገዝ ታይ ክግበር ነው? እስኪ ንገርና። ታማ ሓምዝ ተጸወይት ተደጋገመ ጓሌ ገና በኻብደይን ሃድሌት ሓማ ውሽጢ ካብደያ ነፍሐኒ ኣነ ደይፈለጥኹ ኣብ ጠና ጣብያ ተሓከምኩ። ካብኡ ዳብ ሆስፒታል ትውለድላ ካብኡ ኣብ ጭንቅላታ ሕበጥ ድኾነ ወፅዋ
ካው በሰለስተ መዓልታ ዳም መቀለ ሕዝኹም ማخدبولو መቀለ ኸይድና ኦፕሬሽን ትገብራ ወርሕ ተቃምጠ መንከራየርየ ካው ድሓርለለ ተመልሰ 6 ወርሕ ደይ ቦጽሑ ጭንቅላታ እንዳአገል ኮይኑ ዓይና ድስሩ አይረአይ ካው እንደገና ዓዲ ሲስተር ሕዝኸ ኸድውሉ ዓቅም ደይብልና ኮይኑ ዓዲ ሲስተር ሕዝና ኸይድና አዲስ አበባ ወርሕ ተቃምጠ ካው 4 ዓመት ተመላለሰ ተሸገረ በቃ ሓቆፈ ሕዘ ኸይደ በቃ ሃምዛ ብል እንዳአገል ጭንቅላት ሕዘ ተመላለሰ 4 ዓመት ተመላለሰ ነኹ ካው 7 ዓመት ድሕነ ለኸ አብ ደዋት ኸደ ለኸ አትብል ድሕርቱ ለለ 7 ዓመት ደግመ ከይወስዳለለ ዓቅም ደይብል ኮይነ እሽልና ዓይን ብምራይ አባለ ብምድኻም ዳዝል ካመኻት ዓቅም ደይብልና ኮይና ደወሰና ያቀረና ታማይ ብዙ ተሐጎስኩምና ብዙ ታበኹምና ብናይ እሺ ውድ የዩቲዩብ ቤተሰቦቼ ያው እሷ የተናገረችው መቀሌ ብዙ ደክመናል ብዙ ለፍተዋል ግን በጣም ከባድ ነው ስለዚህ ያቅም ጉዳይ ስላለን እናንተ ኢትዮጵያ ውድ ኢትዮጵያውያን እንድታግዙን እጃችን እየዘረጋን ነው አባቷም አቅም የለውም እኔም አቅም የለኝም ስላለች በእውነት ይህ ቪዲዮ የምታይ ሁሉ ኢትዮጵያውያን በቃ በ0914170730 በመደወል ወይ ደግሞ አካውንት 1053980608 በማገዝ ይቺ ልጅ ህይወቷን እናትርፍ ፈጣሪ ያግዘን አይዟችሁ እናንተም ያለው ነገር ዝም አይሉም ሰው ያግዝ ይችላል በጣም ታዳጊ ናት ገና ብዙ ተስፋ ያላት ልጅ ናት ሰላም ሊ ሐፍተይ አይዘኺ ሃም ያብልኪዩ حقيواي زي كاو حقايا በእውነት ያው ወገቤና እግሬ ነው የሚያመኝ እና ራሴን በጣም ያመኛል ነው ያለችው በእውነት እቺ ልጅ ተስፋላት ገና ተስፋላትና ውድ ኢትዮጵያውያን ካለችበት ህመም ብር ያገዛችሁ በውጭ ሀገርም ኢትዮጵያ ውስጥም ያላችሁ ውድ ኢትዮጵያውያን እቺ ልጅ እንድታግዟት በፈጣሪ ስም ጠይቃለን አይዟችሁ ፈጣሪ ያግዛል ይሄን ቪዲዮ የሚያዩ ሰዎች ቀና ልብ ያላችሁ ኢትዮጵያውያን አሉ ይሄን ያዩ ዝም አይሉም ፈጣሪ ይርዳችሁ አይዟችሁ ተመልሰን እንመጣለን